ድንግል ማርያም እኔ አለ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ደንጊያ ከተጠጋ ሰው በላይ ያንቺን መጠጊያነትን መካበታለሁ። ለምን ካንቺ የተወለደው ለዳንኤል አናም ሲታሰገደ ለሰለስቱ ደቂቅ እሳት ያጠፋ ለዳዊት ጠላት ያጠፋ ለእስራኤል ባህር የከፈለ ነውና ምን ፈራለሁ አለ እንዲያስፈላኝ አናብስቱን ጌታ እሳትን አልፈላ የእሳቱ ጌታ ባህርን አልፈላ የባህር ፈጣሪ ካንቺ ማህፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይነገራል። ከማርያም የበለጠ መመኬ ስለዚህ አለ ሰማይ መጅ ቢሆን ምድር ወፍቶ ብትሆን ከመካከል አጣብቆ ቢፈጁ አንቺ ካለሽልኝ ምንም አልሆንም። እንደ ኖህ ዘመን የሰማይ መስኮት ተከፍቶ የንፍር ውሃ ቢብዘን ምድር የሚያፈላ ውሃ ብትወጣ አንቺ መርከብ ወይሽን ይሻገራል ብሎ ይነገራል። ስለዚህ እመቤታችን ያዘናችን ሰዓሊት ናትና የሁላችን ማዘን ቆጣጣጣልን በእውነትም ትጥልልናለች። አይዟችሁ እንኳን የ20 ዓመት የ30 ዓመት የ40 ዓመት የ50 ዓመት የ70 ዓመት የዘላለም ማዘን ስለልናል። ደስታን ስለወለደችልን እኮ ሌላ ምንም አይደለም። ያ ምንም አይደለም።